ሰላም ሰላም ቤተሰብ እንደምን አመሻችሁ? አማን ነው። ዛሬ በጣም አስደንጋጭና አሳዛኝ ነገር ተፈጥሯል። አኑ ጠፍቷል። አኑና ኪያ ድግድግ ጨለማ ውስጥ ጫካ ውስጥ ተገኝተዋል። ማን እዛ ጋር እንዳደረሳቸው ምን እንደሆኑ የሚያውቁት ጉዳይ የለም። በዙሪያቸው ገደል ነው ያለው፣ ጫካ ነው፣ ጨለማ ነው፣ መሄጃ ጠፍቷቸዋል። ነገር ግን በጣም ደስ የሚለው ነገር አልሐምዱሊላህ አኑ ከድግምቱ ነፃ ሆኖ ካለበት ነገር ነቅቷል። ራሱን አውቃል። ኪያንም አውቋታል። ብዙ ነገር ልዩነት ተፈጥሯል። ብቻ ምንድነው ራሱን እያመመው ነው። ቆየት እያለ የሆነ አይነት ስሜት እየተሰማው ነው። ወይኔ ራሴን ይልና ድፍት ይላል። ወይኔ ወንድሜ፣ ኧረ ዱአ አድርጉላቸው፣ ከዚህ ውስጥ አላህ ያውጣቸው። በጣም አስደንጋጭና አስፈሪ ነገር ነው። የአዲስ አበባ ጅብ ታውቃላችሁ፣ ጫካ ውስጥ አይደለም? ያ አላህ